ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? በምትኖሩበት የዓለም ዳርቻ በሙሉ አላህ ይጠብቃችሁ። አላህ ከክፉ ነገር ይጠብቃችሁ ማለት ነው ሀባይብ። ይሄን ማለት እንፈልገው በዋነኝነት ሳራ ከኢትዮጵያ ገራሚ ነው። እንደው የአላህ ስራ እህል ውሃ ሲያልቅ ማለት ነው። እየገረመኝ ነው። ሀtta ራሱ እመጣለሁ ብዬ አስቤ የማላውቀው ኢትዮጵያ ውስጥ መጣሁ እና ምን ልፈልጌ ነው፣ ከራሴ የተነሳ ወይም ደግሞ ከራሳችን ተነስተን ለሌሎች ሰዎች ይጠቅማል ብለን የምናስበው ነገር ምንድን ነው? እዛና እዚህ ያለው ነገር አንደኛ ተቃራኒ ነው። አንድ ልላችሁ በዋነኝነት የምፈልገው እህል ውሃችሁ አልቁ፣ በቃ ብድግ ብላችሁ ለመነሳት ያሰባችሁ ጊዜ በቃ ተነሱ። በተለይ ደግሞ በተለይ ከ4 ዓመት በላይ የተቀመጣችሁ ልጆች፣ በሁለተኛ ደረጃ ደግሞ ላጤ የሆናችሁ ልጆች፣ በተለይ ሴቶች ብድግ ብላችሁ ንቶሎ ትርፍ እሰራለሁ፣ ትርፍ ቤት እሰራለሁ። በዋነኝነት ነው በቃ ወደ ገደለው ነው የገባሁት። እንዲያው ከራሴ ተነስቼ ማለት ነው። የትኛውም ሰው ስላለ አይደለም፣ ከራሴ ተነስቼ ከራሴ ችግር ተነስቼ እናንተ እንዳትቸገሩስ በማሰብ የእውነት ነው የምላችሁ። ወላሂ ትርፍ ነገር አትፈልጉ። እዚህ ጋር እንግዲህ አንዳንድ ቤቶች አሉ። ይሄ ያለው ወግዲ ነው እንግዲህ ወግዲ ወደ ደርቢቱ አካባቢ ያለ አካባቢ ነው። ማሳየት ወይም ደግሞ እንድታዩት የምትፈልጉትን ነገር ንገሩኝ። እዚህ አካባቢ አይኖር አይታችሁ ሊሆን ይችላል። ሌሎች ላይ ግን ህጅ ቤት የምትል ከሆነ በዚህ አካባቢ አየዋለሁኝና እንደዚህ ቀርጬ እልክላችኋለሁ። ለማንኛውም ወግዲ አካባቢ ነው ይሄ። እንደዚህ የፈለኩት ነገር ምንድን ነው? ሳይመስለን በጣም ብዙ እንደክማለን። ሳይመስለን ግን የደከምንለት ነገር 1/3ኛውን ነገር ወይ ችግር ይዞ ነው የሚቆየን፣ ወይ ዝባዚንኪ ይዞ ልክ እንደ ፖለቲካ ሆኖ ነው የሚቆየን። ብቻ ብዙ ይሆናል ብላችሁ የማታስቡት ነገር ነው የሚጠብቃችሁ። ስለዚህ በቃ ብድግ ስትሉ ድንገትም ምንም አታደርጉ። እህል ውሃችሁ ካለቀ በቃ ብድግ ብላችሁ ለመንጣት ሞክሩ። የሰው ሀገር ብዙ ነገር እያስቀረብን ነው። በተለይ ሴቶች የመዳን ቅመሞች ከ4 ዓመት በላይ የተቀመጣችሁ ልጆች መሬት ገዝታችሁ ወይም ደግሞ መሬቱን ሻሽጣችሁ ቤት ላይ ያረጋችሁ ቤታችሁን ታቆማችሁ ምንም ነገር አያስፈልጋችሁ። ትንሽ ብር እጃችሁ ላይ የተወሰነች አጠራቅማችሁ ያችን ይዛችሁ መጥታችሁ እንዲያው አሁን ላይ ለእናንተ ይጠቅማል ብዬ የማስበው ነገር መሬት ግዝት አድርጋችሁ በሚቀጥለው ደግሞ የተወሰነ የትርፍ ስለምታገኙበት እሱን ሽጣችሁ የሆነ ነገር ታረጋላችሁ። ይሄ አስገረፉ፣ እቃ አስገባሁ፣ በር አስገጠምኩ፣ ይሄ በቃ ዝባዝንኪ ነገር ምናምን በኋላ ላይ የምታውቁት። በኋላ ላይ እኔ ብዙ ሰው አመስግኛለሁ። ስለዚህ ትርፍ ቤት መስራት፣ ትርፍ ነገር ማድረግ ለእናንተ አይጠቅማችሁ፣ ዜሮ ናችሁ። ስለዚህ ጠበቅ ያለች ጠንከር ያለች ጥሩ ቦታ ገዝታችሁ እዛ ላይ ወይ መስራት ወይ ደግሞ መሬቱን አሻሽታችሁ አትርፋችሁ ከዛ የተሰራ ቤት መግዛት። የተሰራ ቤት ተገዛችሁ ከዛ በኋላ ያ ወሳኝ ነገሩን አንደኛ ማስገረፍ ነው፣ ሁለተኛ ማስረጥረጥ ነው፣ ማሳሰር ነው፣ በደንብ ማሳሰር ነው። ከዛ ደግሞ የምትችይውን በር ማስገጠም ነው። ሌላ ነገር አያስፈልግም። ታለችሽ ብርሽን ይዘሽ መንጣት። ሰው የተጠቀመው ይሄን ነው። ስለዚህ ሀባይብ እኔ እንደው የተረዳሁትን ነገር ነው እየነገርኳችሁ ያለሁት። እስቲ እያደር ስኖር ደግሞ ብዙ የምንረዳው ነገር ስላለ እነግራችኋለሁ። ያው እኛ እንግዲህ አንደኛ ችግራችን ምንድን ነው? ሲነግሩን አንሰማ። በፍጹም ነው ፍጹም። እኔ አሁን ሲነግሩኝ እሰማለሁ ወይም ደግሞ ራሴ ያውቃለሁ ላላ አናቅም ሀባይብ አናቅም። ሲነግሩንም አንሰማ። ትልቁ ችግራችን ደግሞ ይሄ ነው። ስለዚህ በተለይ ላጤዎች ሴቶች በእርግጠኝነት የምነግራችሁ ትዳር ያላሽ ሴት በቤተሰብ ዝም ብለሽ እየሰራሽ ያለሽ ሴት በተለይም ደግሞ ከ4 ዓመት በላይ በተለይም ደግሞ ከዛም በታች ሆኖ ለራሳችሁ የሆነ ነገር ካደረጋችሁ በቃ አቁሙ። ማንም አያመሰግንሽ። ማንም እኔ እንዴት አድርጌ እኔ ላይ ያለውን ነገር እንዴት አድርጌ እንደምነግራችሁ አላውቅም። ባይዘው እስኪ ዳታው ከተመቻቸልኝ ያው
ላይቭ ላይ ገባና አንዳንድ ነገሮች ከኔ ትምህርት እንድትወስዱ እነግራችኋለሁ። ከዛ ውጭ ግን በእርግጠኝነት ሲነግሩን አንሰማ። ስለዚህ ሲነግሩን እንስማ።